ሰዎችም በአጠቃላይ በሁለት ልንከፍላቸው እንችላለን። ሙእሚኖች የሆኑትና ሙእሚኖች ያልሆኑት በማለት ሙእሚኖችን ደግሞ እውቀት ያላቸውና እውቀት የሌላቸው ብለን በሁለት ልንከፍላቸው እንችላለን። እነዚያ እውቀት ያላቸውን ሙእሚኖች ደግሞ አሁንም በሁለት ልንከፍላቸው እንችላለን፣ በእውቀታቸው የሚሰሩና የማይሰሩ ብለን። እነዚያ በእውቀታቸው ደግሞ ከሚሰሩት መካከል ደግሞ አንዳንዶቹ ኢኽላስ ለአላህ ጥርት አድርገው የሚሰሩ ኢኽላስ ያላቸው ሊሆኑ ይችላሉ። አንዳንዶቹ ደግሞ ኢኽላስ የሌላቸው ይሆናሉ። አላህ ስብሓንሁ ወተዓላ እንግዲህ ሙእሚን ያደረገው ከሙእሚንም እውቀት ያለው ያደረገው እውቀት ካላቸውም ደግሞ የተግባር ሰው ያደረገውና የተግባር ሰው ሆኖም ደግሞ ጥርት አድርጎ ለአላህ ከሚሰሩት ያደረገው ሰው ካለ አላህን ያመስግን። ካልሆን ደግሞ አላህ ይህን ነገር እንዲወፍቀን ሁሌም መማፀን ይኖርብናል። ሊአነ ሃኡላ ምክንያቱም እንዲህ አይነት ሰዎች ሙኽሊሶች ለአላህ ብለው የሚሰሩት ሰዎች ቂለቱን ሚን ቂለቲን ሚን ቂለቲን ሚን ቂላህ በጣም ትንሾች ናቸውና አላህ ከነዚያ ያደርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።